ያው እዚህ ስር ነው ማታ ያደርኩትኝ። እንግዲህ እንደምታዩት እጅግ በጣም የሚያስፈራ እንስሳ ይመጣል ብዬ በጣም ፈርቼ ነበር። ነገር ግን ምንም ነገር የገጠመኝ የለም። ህይወት እንግዲህ እንደዚህ ናት። ህይወትን ለማሸነፍ እየታገልኩ እገኛለሁ። አንዳንዴም እንደዚህ አይነት ፈተና መፈተን ጥሩ ነው ብዬ ነው ማምነው። መቼም ተስፋ አልቆርጥም። ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንደምን አላችሁልኝ? እኔን ለማታውቁኝ ቆሎ አዟሪው እባላለሁ። ቆሎ እያዞርኩኝ ራሴን የማስተዳደር ወጣት ነኝ። እንደምታውቁት እንግዲህ እኔ ተከራይቼ የሚኖርበት አካባቢ ትንሽ ዝቅተኛ ቦታ ነው። ከከተማዋ ትንሽ ወጣ ትላለች። ያው ከተማ ውስጥም ቢሆንም ደግሞ ከተማ ውስጥ ደግሞ ገጠር ነክ የሚመስሉ ቦታዎች አሉ። እዛ አካባቢ ነው ተከራይቼ የምኖረው። ቀን ውሎዬን ያው ቆሎ ሳዞሩዬ ማታ ደግሞ በየመዝናኛ ቤቶቹ እንቁላል እንደምሸጥ ባለፈው ቪዲዮ ላይ ገልጬላችሁ ነበረ። በዚህ መሰረት ማታ ያው ጥሩ ገበያ ስለነበረ በተለያየ ቦታ እየሸጥኩኝ በጣም ነው ያመሸሁትኝ እና በዚህ የተነሳ ወደ ቤት ለመግባት ስሞክር በር ተዘግቶብኝ ነበር። በጣም ስለፈራው ያው መሽቶም ስለነበረ እዚህ ጫካ ውስጥ አድሬያለሁ ማለት ነው። እንግዲህ የዛሬ ውሎዬ ምን እንደሚመስልና የት እንደምውል የማሳያችሁ ይሆናል። አብራችሁኝ ሁኑ። ይህ ፊት ለፊት ላይ የምታዩት ሞሰበ ወርቅ መስሎ የሚታየው ነገር ያው የቤተ ክርስቲያን ጉልላት ነው። ለጥምቀት ዝግጅት እየተደረገ ነው ያለው። በጥምቀት የታቦት ማረፊያ ሆኖ እንዲያገለግል ተብሎ ወጣቶች እየሰሩ ነው የሚገኙት። ይህንን ነገር ትንሽ ላግዝ ብዬ ነው እኔም አብሬ ወደዚህና ወደዚህ እያልኩ ያለሁትኝ እና ገበያ ዛሬ አሪፍ ነው። እዚህ አካባቢ ላይ እየሸጥኩ እገኛለሁ። ቦታው በጣም የሚያምር ቦታ ነው። ያው እንደምታውቁት የቆሎ ስራ ተሸክሞ ከዚህና ወደዛ መዞር ቢሆንም ነገር ግን የማያው ቦታ የሚያዝናና ደስ የሚል ቦታ ስለሆነ ብዙም የሚከፋይ ነገር የለም ማለት ነው። ናው ምሳ ሰዓት ስለደረሰ ቡና በጣም ስለምወድ ቡና ልጠጣ እዚህ ገብቻለሁ ማለት ነው። እናንተንም ጋብዣችኋለሁ። እንጠጣ ብያችኋለሁ። አብረን ብንጠጣ ደስ ይለኛል። ብቻዬን መጠጣት አልወድም። ነገር ግን ያው ምን ታርጉታላችሁ? ቡና ሲያምረኝ ያው ገብቼ እዚህ እየጠጣሁ እገኛለሁ። ቪዲዮ ከተመቻችሁና ከወደዳችሁት ደግሞ ላይክ፣ ሰብስክራይብ ማድረጋችሁን